ሁሌ ሰርግ ላይ እነዚህ ሰዎች ይገኛሉ። ያልተጠራው የሰፈር ዘበኛ ለምግብ የመጣው ልጅ በጣም የሚጨፍረው አጎት ቀናተኛው አክስት ይሄ እውነት ነው። በቃ ይሄ ትክክል ነው። በቃ ሁሌ ቢሆን ሰርግ ላይ የማይጠፉ ሰዎች ናቸው። ዋው ይሄ ልክ ነው። ሰላም እንዴት ናችሁ? ሄሬድ ማክስ ዩቲዩብ ቻናል ነው። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ዛሬም እንግዲህ እንደሌሎች ጊዜዎች ባሪፍ ቪዲዮዎች ተመልሰን ተገናኝተናል። ሁላችሁም ላይክ እና ሰብስክራይብ በማድረግ ጀምሩ። እኔ የምለው ማርና እሸት ነው እንደ ቀለብሽ ችቦ አይሞላም ወገብሽ። መቼ ስለዚህ ወገብ መሰራልሽ ቀሚስ ከችቦ ነው መሆን ያለበት። እንደውም ለቀጣዩ መስቀል ነው ቆንጆ ቀሚስ ከችቦ ሰራልሻለሁ። ሲለኮስ የሚወልቅ ማለት ነው። ጥሩ ሰፊ ነው ሲባል ሰምተን ነው የመጣው። ቋጣስ ደንግጠኛ እንዴ! ጥሩ ሰፊማ ነኝ። እኛ ቤተሰብ ሲወርድ ሲዋረድ የመጣ ሙያ ነው። ይገርማል። አያቴ በጦር ነበር የሚሰፋው ለጀግኖች ለተዋጊዎች፣ አባቴ በገጀራ፣ እኔ በጩቤ ጀምሬ ነው መርፌ ላይ ደረስኩ። ላንቺ ራሱ መሰፋልሽ አበሻ ቀሚስ ማለት ነው። ገበሩን ሽፎን ነው ማረግልሽ። ከዛ የአበሻ ቀሚሱን ጥለት ስር ኤልዲ ላይ ተገጥመና ሪሞት ሰጥሻለሁ። ከዛ በዛ ሪሞት የጥለቱን ቀለሞች መቀየር ትችያለሽ። እኔም ሱፍ ማሰፋት እፈልጋለሁ። ችግር የለውም። ቆንጆ ሱፍ እሰራልሃለሁ። ቢረበ እንኳን ፈትፈታ የምትበላው ማለት ትንሽ የሚያስቸግረው እዚህ ትከሻ ላይ ኮት ትንሽ ማምጣት ይከብዳል። ዳስም ቢሆን እሰጥህና ጣል ታረግበታለህ። ለካኛ ታለ ሳትለካኝ ነው እንዴ ብታውቅ? አይ የኔ አንተን ካየው ይበቃል። አንቺ ራሱ መሰፋልሽ ቀሚስ ማለት ነው። ስትወፍሪ አብሮሽ የሚወፍር ስትከሺ ደግሞ አብሮሽ የሚከሳ ቀሚስ ነው መሰራልሽ። እሺ መጥቶ እኔ አንቺ መሰፋልሽ ቀሚስ ማለት ነው። በመርፌ ባልሰፈው በጣም ነበር ደስ የሚለኝ። እንዴ ለምን እንዴ? በመርፌዎቹ ቀዳዳ ንፋስ ገብቶ ብርድ ቢመታሽስ? ተጫዋች ነው። ምን ላድርግ ብለሽ ነው? እኔ ይገርምሻል። በዚህ ሜትራውን ከዚህ በኋላ ሌላ ሰው አለቀም። ይሄ ሜትር የሌላ ሰው ገላ ፈጽሞ አይነካም። ያንቺ ነክቷላ። በፍሬ ማድረጌ ቤቴ ነው የምሰቅለው። እኔ አንቺ አሰፍተሽ አይደለም አስቀድደሽ ብትለብሽ እኮ ያምርብሻል እኮ። እኔ ላንቺ የምሰፋውን ቀሚስ ማለት ጥልፉን ተንሸራትቼ ነው የምጠልፈው እንዳይወድቅ አድርጌ። እንደው ምን አሰብኩ መሰለሽ? ቀሚሱ እንዳለቀ ራሴ ደውዬ መጥቼ እንድሰጥሽ ስልክሽን ብትሰጪኝ በጣም እኔ ደስ ይለኛል። 09 ትከሻ ስንት ነበር ያልኩሽ? 29 ደረት 16 ወገብ 14 ዳሌ 25 በቃ ይደውላሉ። ማን ነው እሰፋዋለሁ። ዋው በድደው ስልክ ቁጥሩን በቃ የሰጠችበት መንገድ ራሱ በቃ ይለያል። የትከሻ ቁጥር የወገብ ቁጥር ብሎ እኮ በቃ ተቀበላ ስልኳን። እኔ ሲጀመር ልጅ በቃ በጣም ነው እኔ የሚገርመኝ ራሱ እና ሀሳቦቹ ምናምን የሚመጡለት አይዲያዎች በጣም ነው በቃ የሚያስገርመኝ። ዋው ብቻ ደስ ይላል። የአበሻ ቀሚሱን ጥለት ኤልኢዲ ነው የምገጥምለት ያለው ነገር ተመችቶኛል። እንደፈለገች እንድቀያየረው በሪሞት ማለት ነው። ዋው ብቻ በጣም ደስ ይላል። እናቴ አላገባም ያለችውን የሀብታም ዝርዝር ወንዶች ስሰማ እስካሁን የውጭ ዜጋ፣ የመርካቶ ቱጃር ወይ ደግሞ የውጭ ሚኒስቴር ልጅ ሆን ነበር። በቲክቶክ ሳይሆን በቲቪ መግለጫ ሰጥ ነበር። ብታዩ ደግሞ እኮ ይነግሩናል። ተቃጠል ይሆን ይነግሩናል። ለምን ዝም አትይኝም? እናንተ ስናት ማለት ነው እምቢ ያለችው። እንደዚህ አይነት ነገር ግን አለ። ወላጆች ምናምን በቃ ስለ በፊት ሲናገሩ ጀስት በሆነ አጋጣሚ አግኝተው ስለነበሩት የትዳር አጋር ምናምን ነገር እምቢ ያሏቸውን ሰዎች ብቻ ያስቆጨናል። ብቻ እንደዚህ አይነት ነገር አለ። ብቻ ይሁን እስኪ ብቻ አሪፍ ነው። ብቻ ያለፈው አልፏል። አሁን እየተናገራችሁ ወደኋላ አታስቀኑን በቃሽ። ነክቷል ማለት ነው። ማታ ይመስለኛል ስልክ ሲያድሮ ነው ሌሊቱን ሙሉ ቲክቶክ እያየ በቃ ነጋ። ዶሮዋ ጮች አላመነም ራሱ ተነስቶ ሲከፍተው መስኮቱን ነክቷል። በቃ አሁን በቃ ቀኑ ነው የሚተኘው ቀኑ ሙሉ ማለት ነው። ብቻ ያው ሳናስበው ጊዜው ይሄዳል ለማለት ያክል ይመስለኛል። ብቻ አሪፍ ነው። ሚስቱን የኔ ፍቅር ዛሬ ሰርፕራይዝ አለኝ ላንቺ አይንሽን ጨፍኝ ይላታል። ከዛ ሚስቱ አይ ማየት ብችል ኖሮ መች አንተን አገባ ነበር። ሳጣት ነው። አይ ከባድ ነው። የእውነት ከባድ ነው። ማየት ብችል ኖሮ መች አንተን አገባ ነበረ።
ወይ በጣም በጣም ከባድ ቀኔ ነው። ምን ሆነሽ ነው አንቺ? ጊዜ የለንም። ምንድነው አይነሽን ባፍሽ አትነግሪኝም እንዴ? እያየኝ አይደል እንዴ? ምን አስማተኛ ነው የሚመስልሽ? እንዴ የተሰማሽን ነገር ማውራት እኮ ነው። አውርተን ይፈታል በቃ። ምንድነው እኔ እንደ አስማተኛ እንደዛ አይቼሽ የማውቀው? ሙጠምጢማም ነው እንደሚመስልሽ? ለጉርሻ ጊዜ የለንም ብለዋል። እውነቱን ነው። ቆይ ምንድነው ስታዩ ቆይ አስማተኛ ነው እንደ የሚመስልሽ? አይቅን ቆይ ምንድነው አንዳንድ ሴቶች እንዲህ መሞላፈጥ ምናምን አይኔን አጅታችሁ ታተረዱት ምናምን ምንድነው? በቃ እንዴ ያለባችሁን ችግር መናገር እኮ ነው። እዲ ወድደው ኩርፊያው አንድ ሰዓት ኩርፊያ አይኔን አንብቡት ምናምን ነገር ወድደው ኧረ ተው። ሰርግ ላይ የሚገኙ ሰዎች ሁሌ ሰርግ ላይ እነዚህ ሰዎች ይገኛሉ። ያልተጠራው የሰፈር ዘበኛ፣ ለምግብ የመጣው ልጅ፣ በጣም የሚጨፍረው አጎት፣ ቀናተኛው አክስት። ዋው ይሄ እውነት ነው። በቃ ይሄ ትክክል ነው። በቃ ሁሌ ቢሆን ሰርግ ላይ የማይጠፉ ሰዎች ናቸው። ዋው ይሄ ልክ ነው። በስመ አብ ይሄ ከእንግዲህ በግ ራሱ በቃ አምኖ ማያርድም። በቃ ተዝቶበታል እንዴ! ይሄን በግ እኮ አለማረድ ሳይሆን በቃ ማባረር ነው። ከግቢ ውስጥ ራሱ እንደምን ማስወጣት ነው እንጂ ባርዶ ራሱ በቃ አይቀርለትም፣ ይደበድበዋል የሆነ ቀን። ይሄ የታወቀ ነው። ምን አይ ዛሬ ቁርጥ ደግሞ ታኩሬ አሎ ግምጃ ቤት እዚህ ጋር ነጭ እንዳይበዛበት ቀዩን በደንብ አብዢው። ከጥቁሩ እንጀራ ጋር ቀይ አልፈልግም ነግሬሻለሁ። ምንድን ነው የሚጮህ? ሊበላኝ ነው እንዴ? ወንድሜ ና ብላና ነዛ ያ ወንድሜ ያሪ ያንተ እስኪመጣ አረ ብራን ይመጣ ኢትዮጵያ ለመቼ ነው ነብላ ምን ይደረጋል ብለህ ነው እንዴ? ነጭ አልወድም ስትል ሰምቻለሁ። ነጭ ብዙ አልወድም እኔ ቀይ ብቻ ነው። አብጥኙማ ቃሪያ በደንብ ይኑረው። ግማሹን እናስጠብሰው እንዴ? ያንተ እስኪመጣ ያኔ ሲመጣ አንድ ላይ እንብራለን። የኔ ምርጥ ነው ወንድሜ እንዳት ያንተ እናስጠብሰው። አሪፍ ነው። የኔ ቀይ ስጋ ነው የሚመችሽ? እኔ ያው ቀይ ነው ስጋ ተጠቃሚ ነሽ አንቺ። ፊትሽ ያስታውቃል። ቤቢ እስኪ በእናትሽ እኔ ነጩን እበላልሻለሁ። እዛ ይበላል ምን ችግር የለውም። ያቺንም ብላት አንድ ኪሎ ነው ያዝሽ። አረ በቃ ዛሬ ቀናችን አበዳ። ምንም ማረጋ እንኳን ተዋወቅን በእናትህ። አንተን ደግሞ ሽሮ ነው ሲገምት ሲመጣ ራሱ ሽሮ ነው። ምንድነው? አረ ነው ራሱ ስጋ ቆይ ምንድነው? በእንጀራ ሰጠ አናው ጤና ነው ዝም አረ ቲማቲም ነው አማ ሚጥሚጣ ነው ስጋ በልተህ ቲማቲም ቄራ ጋር ተጣላኝ ነው እንዴ? አሁን ቲማቲም ደርቤ ይሄን ይዘህ የመጣው ዋናው ሄል ነው ወንድሜ። እንጀራው ካለ ቀይ ከሆነ ዋናው ቆርጠሮ ተብለን ያደግነው ምንድነው? አንተ ገበሬ ልጅ ነህ እንዴ? ቲማቲም እንደዚህ ቆርጠ ቤት እዚህ መተህ ሲጀምር ለምን ቲማቲም አዘብ? ቲታነስ ታሱ ግን ቲታነስ ሁለተኛ ነው ይረዳዛ ነይ አንቺ ደግሞ ነይ ውሰጂ ወረዛ ዲካወይማ አረ በስመ አብ እንደዚህ አይነት ጓደኛ ነው እንደዚህ አይነት ሰው አይስጣችሁ ነው የሚባለው። እኔ እንደውም በቃ እንትን ነው የመሰለኝ ሽሮ ነው የመሰለኝ። ቲማቲም ነው እንደውም ይሻላል፣ ከሽሮ ይሻላል። ዋናው ነገር በቃ በልቷል። ያውም ቀይ ነው የምወደው ብሎ ቀዩን በልቷል። አሪፍ ነው ብቻ። አመት ሙሉ ከስጋ ርቄ 2 ኪሎ ስጋ በቴ አድረስ ብሎ ይሰጠኛል እንዴ? ጌታ ኢየሱስ ለሱ 200 ኪሎ አድርጎ ይስጠውና ትገርማለህ እኮ። በዚህ ደግሞ ዳቦ ምናምን ብላ ነው አለ። በዳቦ ብላ ለማለት ፈልጎ ነው መሰለኝ። እኔ በዳቦ አይመችልኝም፣ ጥምጣ ነው የምበላሽ። ሲስተማኛ ሆነ ሰውዬ ነው ራሱ። ተስፉ ነው ደግሞ ካሳይብኝ እኮ አይኔ ላይ አልገባም። እኔ ሸውጀክ እኮ ሄጄ ነበር። አሞኝም አይደል የከረምኩት? አሞኝ ነበረ። ሀሹ እንኳንም አመመልኝ። እስካሁን አልታየሁትም። አልታየህም? አልተመረመረክም? ስማ እንደዚህ አውቀ በሽታዬን አውቃለሁ። በሽታዬን ልንገርህ። እንትን የለም ስጋ የለም። ስጋ ግጥም አድርግና ስጋ ብላበት ራሱ ግዘለቀ። እኔ ስጋ ገዝቼ
ወደ በት እየሄድኩ ነበረ። በቃ ተስቦ ሳየ ጊዜ በጣም ያዛዘንከኝ ልብ ብዬ ሳየ አዛዘንከኝ። በቃ ትንሽ ሊቦጭቅልህ ሊቦጭቅ ይችን ስጋ ያዝና በቃ ድብን አድርገህ ይኸውልህ ግርማሹን ቁርጥ ከዚህ ከራሱ ቁርጥ ድብን አድርገህ ንፋበት። እንደገና ደግሞ ሩቡን ጥብስ የለም ጥብስ በቃ አስጠብስና ግጥም በትኩሱ ራሱ እንደገና ደግሞ ሩብ አይቀርም ሩቡን ቅልቅል ታስቀልቅልና ምንድነው 10 ኪሎ ነው እንደ ሰጠው መረቁ የለም መረቁ ሾርባውን በትኩሱ በቃ እንተስሉ ያረክ አንተ 5 ቀን ድብን አድርገህ ስትበላበት 5 ቀን ስትበላበት ባሽታ ይራሱ ግደ ገላል ይልሃል። እሺ እቺን 5 ቀን በቃ እሺ ወይ እግዚአብሔር ምንም ችግር የለም። አንተ ብቻ እንደዚህ ጋበር ብሎ ትረብ እንጂ ምንም ችግር የለም። እሺ ስማ ተስፉ እንግዲህ ሰው ሆኖ ማይገናኝ የለምና እንገናኛለን። እሺ ተስፉ ተባረክ። ምንም ችግር የለም። አንተ ብቻ ደ እኔ እኮ የሚገርመኝ በቃ በሰው ስጋ እሺ ሲመሰገኑ አለ እሱ እኮ ነው እኔ የገረመኝ እሱ ነው። በተላከው ስጋ በቃ እሱ ተመረቀ። ምንድነው 10 ኪሎ ነው 20 ኪሎ ነው የሰጠው? ግማሹን ቀቀለው፣ ግማሹን አስጠብሰው፣ ግማሹን መረቅ አድርገው ለአንድ ሳምንት ይሆናል ምናምን። ኧረ ተው እንደዚህ አይነት ሰዎች ግን ምንድን ነበር ሲል የነበረው? እንደውም መጀመሪያ ላይ እኔ 2 ዓመት ከስጋ የራኩኝ ሰውዬ ቤት አድርስ ብሎ ይሰጠኛል 2 ኪሎ ስጋ ምናምን ሲል ነበር። ብቻ አሪፍ ነው ብቻ ደስ ይላል። እናመሰግናለን። እንግዲህ የዛሬ ቪዲዮ ይህንን ይመስል ነበረ። ሳምንት በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው ቻው።